ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ሽፎን ዋጋ ሽፎን ማሰራት ለምትፈልጉ መግዛትም ለምትፈልጉ ማሰፋትም ለምትፈልጉ ማለት ነው። የተሰፋም ዘጭ አለ ይሁላችሁ ማሰፋት ትችላላችሁ። የተሰፋው መግዛትም ትችላላችሁ። በልኬትም ካላችሁ ደግሞ ይሄውላችሁ ጣቃ መርጣችሁ ፋብት እንትን ያለ አዳዲስ ነገሮች አሉ። እያንዳንዱ ሽፎን ስንት ነው? ከነነጠላው ብቻ ነው። ከነነጠላው ይሄው ሽፎን ብቻ እስካሁን ዋጋ ያልጨመረው ማሻአላ አመት ሊሆነው ነው። ይሄው እንግዲህ 3500 ብር ነው ከነነጠላው። ከነጠላው ውጭ ካላችሁሳ ከነጠላው ውጭ 3000 ብር ነው። በሉ ዘዙ። ጠፍተሻል በአዲስ ስራ እና ይሽ ምናምን ለምትሉ ልጆች አሁን መጥቻለሁ። በቃ ካሁን በኋላ እመጣለሁ ፏ ብዬ ብትንትን ብዬ እሺ ሰምታችሁ። እና የልብሱ ይሄን ይመስላል። ከለር ዘጭ ነው በሚያማምር ከለር ይኸውላችሁ። ይሄም የድሮ ሽፎን አለ ይኸውላችሁ። ይሄ ደግሞ አዲሱ ፋሽኑ ይኸውላችሁ። አያችሁ ይሄ በትዕዛዝ ነው የሚሰራው። 6000 ብር ከነ ነጠላዋ በራሱ ነው ነጠላ የሚወጣለት በዚሁ 6000 ብር ብቻ ነው ማለት ነው። እዚህ ደግሞ እቺ አልቃለች። ዙሮ ያው ትዕዛዝ ስለሆነ ይመጣል። ይኸውላችሁ ደግሞ ፒንክ ከለር ናት። መብራት ስለበዛ እንጂ ይሄ ከነ ነጠላው 6000 ብር ነው። እቺ ደግሞ ምን ነበር የምትባለው ከለሯ? ታምራለች ከለሯ። እቺም ዋጋቸው አንድ ነው በነገራችን ላይ። እዚህ ደግሞ ሎሚ ከለር አለ። ነጭ ነው የሚባለው ቤጅ ማለት ነው። ሎሚ ከለር እና ቤጅ መለየት እንኳን አቃተኝ እኮ ከመዲያን ቤት ኩሽና ስወጣ። ይኸውላችሁ ይሄም አለ። ይሄ በዚህ ምንፍ ነው ከለር መምረጥ ብቻ ነው ከእናንተ የሚጠበቀው ማዘዝ ብቻ ነው ማለት ነው። ይሄን ይመስላል የሽፎኑ ብዛቱ ማሻአላ ተባረከላህ። ለብሰን ምን ጨርሶ ያድርገን እስኪ ሀያትና እድሜ ሰጥተን ማለት ነው። ወይ አቸው እነዚህ ራሱ በጣም ነው የሚያማምሩት። በነገራችን ላይ አያምርም የምለው ከለር የለኝም። አሁን ብታዙኝ ራሱ አይናጅ ነው የሚሆንብኝ። ይሄን ይመስላል። ዋጋው አንድ አይነት ነው የሁሉም ከአዳዲሶቹ ውጭ ማለት ነው። እንዘጋለ የወንዱ ሱፍ ለብቻ ነው የምሰራላችሁ፣ አንድ ላይ አልሰራላችሁ። የሴቶች ለብቻ የወንድ ለብቻ የምሰራ ይሄን ይመስላል። እዚህ ደግሞ የተሰራ አለ ከፈለጋችሁ ማለት ነው። ደሱ እንደዘርጋዝልኝ ማሻአላ ዝናብ እየጠባ ነው። ወርድ ያዝልኝ እሺ። ቆንጆ ልብሶች አሉ። እዘዙ። በታማኝነት አላችሁበት እናደርሳለን። ከእናንተ የሚጠበቀው ማዘዝ ነው። ላይክ ሸር ማድረጉ ቀጣዎች ደግሞ ላሳያችሁ ማለት ነው። ይሄ ሁላችሁ ይሄ ደግሞ እንደምትመለከቱት ነው። ይሄ ወደዚህ ጉርድም አለ። ማሰራት ለምትፈልጉ ማሰራት ይቻላል። በጉርድም ይቻላል በነገራችን ላይ በዚህም አሉ። እዚህ ጋር እንደምትመለከቷቸው የድሮች ሽፎን ናቸው። በጣም ነው የሚያማምሩት። ይሄ ራሱ እነዚህም 3500 ብር ናቸው። ዋጋው የሁሉም ሽፎን አንድ አይነት ነው ማለት ነው። ከነነጠላው ደግሞ 3500 ነው። ብቻውን 3000 ብር ነው ማለት ነው። ማዘዝ ለምትፈልጉ ማዘዝ ትችላላችሁ። በያላችሁበት እናደርሳለን። እና በቀጣይ ደግሞ መጠየቅ የምትፈልጉት ካለ ጠይቁ። ጥያቄያችሁን በደንብ መልሳለሁ ማለት ነው። እንግዲህ መጥቻለሁ፣ ስራ ጀምሬያለሁኝ ማለት ነው። ዝናብም እየጣለልን ነው።